ሰላም የውጅድ የሚዲያ ቤተሰቦች እንዴት ናችሁ? ዛሬ የልጆች ህልም አናጨንግፍ በሚል ርዕስ አጭር ታሪክ አቅርብላችኋለሁ። አብራችሁን ቆዩ። አንድ አባት የ15 ዓመት ልጁን ትምህርት ቤት ለማድረስ ሲሄድ ከአንድ ትልቅ ዛፍ ስር በምትገኝ ሐይቅ ውስጥ ልጆች የሆነ ነገር ይፈልጉ ነበርና ልጆች ምንድን ነው የምትፈልጉት ብሎ ሲጠይቃቸው እኚህ ልጆችም አታይም እንዴ እዚህ ሐይቅ ውስጥ እኮ ወርቃማ ፍሬ አለች፣ እቺ ወርቃማ ፍሬ እየፈለግናት ነው አሉት። ይሄኔ አባት መስገብገብ ጀመረና እቺ ወርቃማ ፍሬ ለልጄም እኮ ትጠቅመዋለች ብሎ አስቦ ልጄ አንተም ልክ እንደነሱ እቺ ወርቃማ ፍሬ ፈልገህ ይዘህና አለው። ልጁ ግን አባቴ እኔ የራሴ ህልም አለኝ፣ እቺ ወርቃማ ፍሬ በማግኘት አልደሰትም ቢሎም ያ አባት ግን ሂድ እኔ የምልህ ስማ፣ ልክ እንደ ልጆቹ እቺ ወርቃማ ፍሬ ፈልገህ ይዘህና አለው። ልጁም በአባቱ ጫና ምክንያት ወርቃማን ፍሬ ለመፈለግ ወደ ሐይቁ ገባ። ሐይቅ ውስጥ ግን ምንም የሚጨበጥ ወርቃማ ፍሬ ማግኘት አልቻለም እና አባቴ ይሄ ሐይቅ ውሃ ብቻ አይደለም የሚዋልል አሸዋ ነው፣ እየሰመጥኩኝ ነው ቢለውም አባቱ ምክንያት አታብዛ፣ ልክ እንደ ጓደኞችህ ፈልገህ እቺ ወርቃማ ፍሬ ይዘህና ይለዋል። ልጁም በመጨረሻ ላይ አባቴ ልሰምጥ ነው እባክህ እርዳኝ ቢለውም አባቱ ግን መስማት አልፈለገምና ዝም አለው። ያኔ ልጁ ሰመጠ። መስመጡን የተመለከተ አባት ወዮ ብሎ እርሩ አለቀሰ። ግን ምንም ማድረግ አይችልም፣ ልጁ ሰምጧልና። ወርቃማ ልጁን ያጣ አባት እያለቀሰ ሳለ አንድ ጠቢብ አባት መጡና ምን ሆነህ ነው የምታዝነው ብሎ ሲጠይቁት ልጄን እዚህ ሐይቅ ውስጥ ወርቃማ ፍሬ ፈልግ ብዬ ሰመጠብኝ አላቸው። እሳቸውም እና እስከ ወደዚህ ተመልከት ብሎ ወደ እዛ ሐይቅ ዳር የነበረችው እዛ ፊቷ ላይ ወጥቶ ተመልከት እስከ ወደዚህ ውሃ ውስጥ ያያችሁት ወርቃማ ፍሬ የዚች ዛፍ ወርቃማ ፍሬ ጥላ ነው። ጥላ አይጨበጥም። ልጅህ የማይጨበጠውን የወርቃማ ፍሬ ጥላ ይዞ እንዲመጣ ነበር አስገድደህ ወደ ውሃው አስገብተህ በሚዋልለው አሸዋ ሰምጦ እንዲሞት ያደረግከው አሉት ይባላል። ውድ የቻናሌ ቤተሰቦች ከታሪክ ምንድን ነው የምንማረው? ይህ አባት ማይጨበጠውን ዛፍ ላይ ያለውን ወርቃማ ፍሬ ጥላ ፈልግ ብሎ ነበር ልጁን በግፊት ውሃ ውስጥ ገብቶ እንዲፈልግ ያደረገው። ታዲያ ልጆች የራሳቸው ህልም አላቸው። የራሳቸው ህልም እንዲደርሱ ግፊት ማድረግ ማገዝ እንጂ እኛ መፈለግ ነው፣ እኛ በቀደድንላቸው ቦይ መጓዝ አለባቸው ማለት የለብንም። ልጆች ከቤተሰብ፣ ከትምህርት ቤት፣ ከታዋቂ ሰዎች አርአያነት በመውሰድ እዛች ህልም ለመድረስ ጥረት ሊያደርጉ ይችላሉ። እኛ ግን ከጎን ሆነን በርቱ፣ አይዟችሁ ከማለት በስተቀር እኛ የምናውቀውን እኛ የመሰለንን የእኛም ፍላጎት ተከትላችሁ እኛ ምንላችሁ ላይ ድረሱ ብለን ተጽዕኖ ከፈጠርንባቸው ልጆቹ ከራሳቸው ህልምም አይሆንም። እኛ አስገድደን እንዲከተሉት ካደረግናቸው ህልም ላይም አይደርሱም። ስለዚህ ልጆቹ ህልማቸው እንዲኖሩት እናግዝላለሁ። ታሪክ ወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።